ፍርስርስ ይላል። ስለዚህ ይሄ በደንብ መጠየቅ ስላለበት ነው። ገብቶሃል? ስለዚህ አሁን አምላክ አንሊሚትድ ነው ብለህ ወይም ደግሞ ያልተገደበ ነው ብለህ ካመንክ በሶስት እኩል ናቸው ብለህ በጠራሃቸው አካላቶች ላይ አንዱ አንዱን አለመሆን መቻል ትልቅ ችግር ነው፣ ወይም ደግሞ ስላሴ የሚያፈርስ ነገር ነው። ገብቶሃል? ወይ ደግሞ ሊሚትድ ነው ብለህ ማመን አለብህ ግዴታ። እኔ እያልኩ ያለ ምን መሰለህ፣ በሰው አትሄድበት። ይሄ እስካሁን መረዳት ያልቻለው ነገር ምን መሰለህ፣ ላንተ የከበደው ያለ ሰዓት ስጡና ለኛ ወይ ሁለት ደቂቃ እያዘና እናውራ። ሁላችን በምድር እንሂድ የሚለው ልንገርህ፣ በእግዚአብሔር ነው የምትሄደው። ምን ሆነ ነው? ቆይ አንተ ጆርጅ እንዴት ትማራለህ ብዬ እኮ ነው አሁን ያስገባው። ልጁ አያወሩ ሁለቱ ምንድነው? ቆይ እንዴት ነው እዚህ ያለው እኩል ማውራት አለ። ይሄ ቆይ ተረባ ቦታ አለ የሚገባ ነው ብራዘር። ድድ ማስጫ ነው እንደ ገባው። ቆይ እንዴ ድድ እያሰጠን ይመስላል ስታይ። አሁን ጆርጅ ችግሩ ምን መሰለህ? ጆርጅ እሺ ችግር የለውም ጆርጅ ግን ችግሩ ምን መሰለህ? እሱ አይደለም ይሄ እንትን አላልክም። ስላሴን በደንብ አልተረዳኸውም ጆርጅ። እውነት ለመናገር አንተ እንትን ለማለት አይደለም፣ ስላሴን አሁን አንተ አልተረዳኸውም። ኦኬ ለዛ ነው ወደ ሌሎቹ አሁን ጌቾ የገባው። ቅድም እኮ አብ ወልድ ነው ብለህ ስለተናገርክ ግን አብ ወልድ ነው ጆርጅ? አዎ ክርስቶስ ሁሉንም ነው። አዎ ሁሉም ነው። አሁን ይሄንን ነው እንትን አሁን በስላሴ አምናለሁ ብለህ ትፎርሻለህ። እንዴት ልትልቻል? ንገረው ባላ እኔ ላውራ እንዴ? እሺ አማንና ጆርጅ ያውሩ፣ ምናልባት እስቲ ያውሩ። እንደዛ እሺ በቃ እኛ ዝም እንበል እስቲ። አዎ አውሩሽ። እኛም አውቀናል። ምንድነው ምናር ምን እናወራለን? ልክ ክርስቶስ ሁሉንም እኮ ነው እያልክ ያለ አንድ ነገር ልንገርሽ። ሁሉንም ከሆነ ክርስቶስ ሁሉንም ከሆነ መረዳት ያልቻላችሁ ነገር ልንገርህ። አዎ ክርስቶስ አብ ነው። አዎ እሺ ክርስቶስ አባት ነው። በእናንተ አረዳድ ኢሳ ምንድን ነው? ጅብሪል ምን አይነት ልጅ ትወልጃለሽ ነው ያላት? ክርስቶስ አባት ነው ወይ? ችግር የለውም ወደ ቁርአኑ ነው። ከሰው ካልኩሌት ኢሳ ምን አይነት ሰው ነው? መሬምን ምን አይነት ልጅ ትወልጃለሽ አላት። እስኪ በእናንተ ቁርአን እንኳን ብንሄድ ችግር የለውም ወደኛ ቁርአን እንመጣለን። ምን አይነት ሰው ነው መልሷል። እስኪ አንድ ጊዜ ጆርጅ ለሶስት አታውሩ። ቆይ አንድ ጊዜ እኔ አንተ ሲሚዝ አንድ ጥያቄ ልጠይቅህ። ቆይ አትጠይቀኝ አሁን። ቆይ ጆርጅን አንዴ ይሄን ልጠይቀው። እሱ ላይ ነው የምጠይቀው። ቆይ አንተም እየጠየቀኝ እኮ እየመለስክ ነው። እኔ ስጠይቅ ታዲያ አትጠይቅም ማለት ነው? ይሄ እኮ መረዳዳት ነው መሰለኝ። እየተደራረባችሁ ነው። ኧረ የተደራረበ ሲሆን እኔ ልጠይቅ ጥያቄ መልስ። እግዚአብሔር የፈለገውን ማድረግ ይችላል አይችልም? እኔ በእግዚአብሔር መቼ አምናለሁ ማለት በእግዚአብሔር አታምንም? እኔ አምላኬ አላህ ነው። እሱ አይደለም። እሺ ለካ እናንተ አላህ የምትሉት አላህ በራሳችን ሁለተኛ ላይ ቤት እንዳመጣሽ ውረድ። ቆይ እንዴ አላህ የፈለገው ማድረግ ይችላል አይችልም? ኧረ ቢስሚላህ። እሺ አሁን ጠይቀኝ። እሺ ጠይቀኝ። አላህ የፈለገው ማድረግ ይችላል አይችልም? በጣም ረፈደ ኢብሮ መግሪም ሄዳለሽ። እኔ ላውራና እኔ አንድ ጊዜ ልጠይቀው። ይሄ መልስልኝና ከዛ ታወራለህ። እኔ ጠይቀኛ። እኔና እስሚዝ አንድ ነን። ስለዚህ አላህ የፈለገው ማድረግ ይችላል አይችልም እኮ አንድ ነው። በአካል ሁለት ነን። እኔና ኢብሮ አንድ ነን። በአካል ነን ሁለት። እሺ አላህ የፈለገው ማድረግ ይችላል አይችልም? ምንድነው ይሄ? መመለስ አቃታችሁ? ይችላል። አላህ የፈለገው ማድረግ ይችላል። እሺ እሱን እያልክ ነው። ሁሉ ነገር ይቻላል። አላህ የፈለገውን ማድረግ ይችላል ብለን የጠየቀኝ ሁሉ ነገር ይቻላል አይቻለው? የፈለገውን ማድረግ ይችላል የሚለውን ጥያቄ አዎ ይችላል ብያለሁ። ሁለተኛ ሌላ ጥያቄ አለ። ሁሉ ነገር ማድረግ ይቻላል። ቆይ ምን ነው? ሁሉ ነገር ማድረግ ይቻላል አይቻለው? ማድረግ ይችላል። ትክክል ነህ። ይችላል። ዳሲ እሱ ነው ያልካል። ከዛ እንትን ላይ የራሳችሁ ቁርአን ላይ ሱራ 39 አንቀጽ 4 አውጣልኝ ወይም ንገረኝ። እኔ አልያዝኩም። አንብበው። አታውቀውም ነው? እሺ እኔ ላንብብልህ። አላውቀውም። አንብበው። ችግር የለውም። እሺ እኔ ላንብብልህ። እሺ አላህ ልጅን መያዝ ከፈለገ እየሰማኝ ነው? ከፈጠረውን የተሻለውን ይመርጥ ነበር። እንደዛም ይላል። ቀርሷ እርሱ አላህና አንዱ አሸናፊ ነው። እንደዛም ይላል አለ። ኦኬ ጥቅሱን በትክክል አነበብከው? ጨረስክ ማለት? እሺ አንተ ነው
አንብበው፣ በስነ ስርዓት አንብበው፣ ጥቅሱን አንብበው። አይዲያውን እየነገርኩ እኮ ነው። አያውቀውም ብለህ ነው ጥቅሱን ክፈተው ወይ? ኧረ እንደዛ ቢል አላህ ልጅ መያዝ ከፈለገ እኮ ጨርሳ ቢፈልግ ኖሮ ይላል። ቀጥል። አዎ ከፈለገ የተሻለውን ይመርጥ ነበር። እርሱም አላህና አሸናፊ ነው ነበር አይደለ? እንደዛ ይላል። ምን ሆነ ነው ግን አያረገውም። ለምን ነው አይደለም ይላል። ግን ከፈለገ ግን ከሰው ነው የሚመርጠው። ልጅ ማድረግ ከፈለገ ከሰው ይላል። እዛ ጋር ከሰው ይላል። መያዝ ከፈጠረው ማለት ምን ማለት ነው? አዎ ከፈለገ ይችላል። ስለ ችሎታ ይችላል። እሱ ነው የኔ ማሰብ እኮ ነው። ግን አያረገውም። ቆይ አስጨርሰኛ። ቆይ ብራዘር ግን ይላል። ግን አያረገውም አላህ። እሺ አሁን ጥያቄ እዚሁ ልጠይቅህ አንዴ። አያረገውም የሚል አለ? ቆይ አንዴ እንዴ አዎ አለ። እንኩና ፋዒሊን ይላል። አረብኛው ምንድነው የሚለው መሰለህ? ለው አረድና ቆይ አንዴ ኧረ ብራዘር አንዴ ለው አረድና አን ነተኺዘ ለህወን ለተኸዝናሁ ኢንኩና ፋዒሊን። ኢን ኩና ኢን ቢማዕና ኢን የምትለዋ ቃል ከመጣች አፍራሽ ነች። ምን ጊዜ አረብኛ ላይ እንትን አይደለም። አረብኛ ሁሉ ሰው ይላል። አረብኛ ያወራል ማለት አይደለም። በአማርኛ እያወራን ስለሆነ ማለት ነው። እኮ የኔ ችግር አይደለም እኮ የኔ ችግር አይደለም። ብራዘር አንተ አላወቅም አይደለም። እኔ ምን አገባኝ ታዲያ? አለማወቅ ቆይ አንዴ ቆይ 600 ኧረ ቆይ እኔ ችግር የለም። የአንተ አረብኛ አለማወቅ የኔ ችግር አይደለም። እዛ ቁርአኑ ላይ የሚለው ለው አረድና ለው ብፈልግ ኖሮ አለ አላህ አን ነተኺዘ ለህወን ለተኸዝናሁ ሚን ለዱና ኢን ኩና ፋዒሊን። እሺ ብናደርግ ኖሮ ይላል። ይሄንን ጥቅስ ባይብል ላይ ቁጭ አደርግልሃለሁ እኔ ኢብራሂም። ይሄንን ጥቅስ አንድ ጊዜ ተረጋጋ። እኔ ተረጋግቻለሁ። እሺ ቆይ እኮ አንዴ ጣልቃ አትግባ። አንዴ ስጨርስ እንትን ትላለህ። ስለዚህ ቁርአኑ ላይ ያለው ምን መሰለህ? ቁርአኑ ላይ አላህ ማድረግ ቢፈልግ ስለ ችሎታ ከሆነ ይችላል። ሁሉንም ቻይ ስለሆነ አላህ ይችላል። ወላኪን ስለ ባህሪው ነው። ከባህሪው ጋር ስለማይስማማ ይሄ ነገር እንደማያደርገው ደግሞ ነገረን። ኢን የምትለው አፍራሽ ቃል ነች። ይሄንን ነገር ደብል ስታንዳርድ አድርገህ ስለማታውቀው አንተ ባይብል ላይ ስላላየኸው እንጂ ባይብል ላይ ለምሳሌ እግዚአብሔር ምን ይላል መሰለህ? ይሄ ሰውዬ አፈን ይበላል። ቆይ አንዴ መዝሙረ ዳዊት ምዕራፍ 50 ቁጥር 6 ላይ ምን አለ መሰለህ? ብራብ ለአንተ አልነግርህም ማለት ዓለምና ሞላው የኔ ነው። የፍሪዳውን ስጋ በላለውን የፍየሉን ደም ጠጣለውን አለ። ስለዚህ ብራብ ለአንተ አልነግርህም ዓለምና ሞላው የኔ ነው ማለት ነው። እግዚአብሔር ቢራብ ይበላ ነበር አይደል? ምክንያቱም ማንንም አይጠይቅም። ዓለምና ሞላው የማን ነው? አማን የማን ነው? የእግዚአብሔር እና ይበላል ማለት ነው እግዚአብሔር። እሱን አይደለም አሁን ይሄ ነገር እንደዛ መልስ እግዚአብሔር ይበላል ማለት ነው? አይበላም። ግን ምንድነው እያለ ያለው እግዚአብሔር? ይሄ ምጸታዊ አነጋገር ይባላል። እሺ በቁርአኑም ላይ ስትመጣ ተመሳሳይ ነው። አላህ ነገሮችን ማድረግ እኔ ያልኩ እሱ ገብቶኛል። እኔ ላውራ አሁን ገብቶኛል እኮ ሐሳብ ዝም ብለህ ወሬ ከምን ጨምር ብዬ እኮ ነው እኔ ያልካለሁ። አሁን ስማኝ፣ እኔም በተራይ ላውራ። እኔ ያልካል አላህ ልጅ ከፈለገ ነው የሚለው። እኔ ያልካል ሌላ ነገር እኮ አላወራም። ከፈለገ ግን ከሰው ልጆች መርጦ ምን ያደርጋል ነው የሚለው። ከሰው ልጆች መርጦ የሚል ነገር የለም እዛ ጋር። ከፍጡራን ነው የሚለው። የፈለገውን ይላል። በቃ ከፈለገው ልክ እግዚአብሔር ችግር የለው። እሺ ከፈጠረው እንዴት ላድርግልህ መሰለህ? እግዚአብሔር ከፈጠራቸው ለምሳሌ ዓለምን ድንጋይ መብላት ይችላል። ለምሳሌ እግዚአብሔር እንደዚህ ልበልህ፣ ምክንያቱም ስለ ምግብ ነው ያለው። ብራብ ለአንተ ከፈለገ ግንድ ሊበላ ይችላል። አይደለም እኔ ልጨርሳ እኔ ላውራ። አካሄድን አስተካክላ እንደዛ እያልክ ያለው እኔ ምን መሰለህ? ከፈለገ ይመርጣል ይላል። እሺ ከፈለገ ግን ይመርጣል፣ ግን አያረግም። አዎ እሱን እያልክ ነው። እኔም አያረግም ተውና፣ ከፈለገ ግን ያረጋል እኮ። ግን አያረግም አትበል። እግዚአብሔር አንተ ታውቀዋለህ የሚያደርገው
አንተ እና ይሄ ማለት ሙከሚል ሰላም አለይኩም አላህ አንተ ከእግዚአብሔር በላይ ነው ማለት እንደዛ ቆይ እስኪ አንተ ሰውዬ እባክህ ኧረ እባክህ አንተ እኮ እንደዛ ያልከኝ በላይ ሙከሚል አለ እስኪ አንዴ ክፈትልኝ ኢብሮይ ኦኬ ማሂር አለ ከከፈት ክፈት እኔ እኮ ያለው አልመሰለኝም ማሂር ክፈት አንዴ ማሂር ትልቁ ላይ ላርገና ነገር ወደ ሌላ እናርገው ጨርሰው እኔ እኮ ገብቶኛል የምትለው እኮ ገብቶኛል አሁን እያልክ ያለው ግን አያርግም ስትል አንተ ከእግዚአብሔር በላይ ነህ ማለት ነው ተገባህ አንተ እግዚአብሔር የሚያደርገውን እናርገው ታውቃለህ እግዚአብሔር ድንጋይ ይበላል ከፈለገ አይደለም እያልክ ያለው አንተ ታውቃለህ እግዚአብሔር የሚያደርገው ገባኝ እግዚአብሔር ወደፊት ሊበላ ይችላል ከፈለገ ድንጋይ ተስማማለህ ረቂቅ ነው እሱማ እኔ እያልክ ያለው ልንገር ምን ነው አላህም ረቂቅ ነው አንተን አይልም አይ ማን ነው ኢብሮይ ጥቅሱ እንደዛ አይልም ሲጀመር ቆይ እንደዛ አይልም ለዛ እኮ ነው ማውጣት የፈለኩት ይኸውልህ አላህ ልጅም መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበረ ጥራት ተገባው ለምን አላነበብከው እሱ አሸናፊውና አንዱ አላህ ነው አለ ጥራት ተገባው ከምንድን ነው ጥራት የተገባው ኦይ ከምንድን ነው ጥራት የተገባው ከምን ምን ያልከው ጥራት ምን ያል ምንድነው ጥራት የተገባው ማለት ሱብሃነሁ አን የኩነ ለሁ ወለድ በቃ ልጅ ሊኖረው የተገባው አይደለም ሲጀመር ልጅም ተግባባ ልጅ ለመያዝ የተገባው አይደለም ክፈትልኝ አንዴ ዝም በል ቆይ ከፈለገ ይመርጥ ነበር ይላል እሺ አንተ አንዴ ቆይ ብራዘር አንዴ እኔ ልታስጨርሰኝ ፈልጌ እኮ ነው ማለት ትክክል እግዚአብሔር አንዴ መዝሙረ ዳዊት ላይ አውጣው በቃ በዛ ነው የሚለው መዝሙረ ዳዊት ላይ አውጣው ምዕራፍ 50 ላይ መዝሙር እኔ አንዴ እሺ ልጨርስ አንዴ ነው የሚገባ እኔ ጨርሻለሁ በቃ እኔ ጨርሻለሁ አንዴ እዛ ጋር ቆይ ሱራ 42 ታውቃለህ ሱራ 87 ታውጣለህ ቆይ በኋላ ታውጣለህ አንዴ መዝሙረ ዳዊት ላይ አንዴ ሱራ ብለህ ለሞት ነው ያንተ ሲከፈት እንዲህ ያራጃላ አረ የምን አንተ እኮ እንደዛ ያወንክ ያለው ከዛ ወደዚህ እያልክ ነው እኔ ማስረዳው ጨረስኩ 50 ቁጥር 6 ላይ አውጣልኝ አንዴ 50 ቁጥር 6 ያ ሰላም ኢብሮ የወይ ስገድና እንትን ብለው እሺ የታለ መሰለ ቁጥር 6 ቁጥር 12 እስቲ ቁጥር 3 12 አይ ብራብ ለአንተ አልነግርህም አለ እግዚአብሔር ይራባል ወደፊት ብራዘር እግዚአብሔር ወደፊት ይራባል እግዚአብሔር አይራብም ይሄው ብራባላ እዛ ጋር እሺ ቆይ ንገሬ ላስረዳ ብራብ ያለው ምንም መሰለ የለም አንተ እንዳረከኝ አደርጋለሁ ብራብ አለ ለሰው ልጆች ነው ማለት አዎ ልንገር እሱ ነው ያልኩት ብራብ ማለት መሰለኝ የሰው ልጅ የሚባል ለምን መሰለ መጽሐፉ ላይ እሺ ሲጠራ ኢየሱስ ሰው ልጅ ነው የሚባለው የሰው ልጅ ዓለምና ሞላው የሰው ልጅ ነው ይሄ ምን ማለት ቆይ ልንገር ይሄ ማለት እኔ ብራብ ነው ወይ ቆይ አንዴ አይደለም ቆይ ልንገር እኔ ብራብ የሚለው ይሄ ብራብ አልነግረም የፍሪዳውን ለምንድን ነው ይሄ ነገር ኦኬ ዓለምና ሞላው የኔ ነው ይላል ልብ አይደል ዓለምና ሞላው የኔ ነው የሚለው ማን ነው ሰው ነው ወይ እኔ እያልክ ያለው ልንገር አንተ እያልክ ያለውን አልጠየኩም ዓለምና ሞላው የማን ነው የእግዚአብሔር ነው እኮ ቢራብ ዓለምና ሞላውን ይበላው ነበር አሁን የምን አይነት ወሬ ነው እያወራህ ለምን አንተ እንደምታወራው ነው እያወራህ ያለሁት ቢራብ እግዚአብሔር ዓለምና ሞላውን ይበላው ኮንሰፕት እሱ አይደለም እና እያልክ ያለው ነው ራሱ ነው ምን ነው ማን የምር እንደ ህፃን እንደዚህ እናወራ ትክክል አንተ ነህ ህፃን የሆንከው ህፃን ስትሆን ነው እኮ አላህ ምን አልክ መሰለህ አላህ ቢፈልጋል ቆይ አንተ ያልከው ልንገርህ አላህ ቢፈልግ አልከኝ አላህ ቢፈልግ
ልጅን ይይዝ ነበር አለ። ግን ጥራት ይገባው አለ። ስለዚህ ወደፊት አይዝም ወይ አልከኝ አይደል? እንደዛ ነው ያልከኝ አይደል? ምንድን ነው ያልከኝ? ወደፊት ምን አይዝም በለው ትቀጥላለህ። በለው አንዴ ያልከውን በለው። ቅድም ያልከውን እኔ ቅድም ያልኩን መሰለህ? በለው አላህ ልጅ መያዝ ከፈለገ ከፈጠረውን ነገር የተሻለው ይመርጥ ነበር ነበር ግን አያረገውም። አሁን ይሄን ምን ያሳያል መሰለህ? እሱ ልጅ መያዝ ከፈለገ ከፈጠረው ይመርጣል። አሁን አንተ ሌላኛው ደግሞ ግን ያረገዋል። ቆይ